ሰላም ሀበሻ ሰላም ሰላም ሀበሻ ሰላም ሰላም ሀበሻ ሰላም ሀበሻ የሰላም ሀበሻ የአዲስ አበባ ጉዞ ክፍል 2 ዛሬ ላይ አዲስ አበባን ከውጭ የሚመጣ ሰው አይደለም እዚሁ የሚኖር ሰው እንኳን በየቀኑ ከሚደረገው ለውጥ አንፃር ሰፈሬ ይሄ ነበር ብሎ ለመገመት በሚያስቸግር ሁኔታ ለነባሩም ግራ የሚያጋባ የሆነ ነው። አሁን ላይ ፒያሳ፣ 4 ኪሎ፣ ካሳንቺስ በርካታ የከተማዋ ሁኔታ ተቀያይሯል። ሰላም ሀበሻም በዚህ ጉዞዋ ከተማውን እየተዘዋወረች ስታይ ግራ መጋባቷ አልቀረምና አብሯት የነበሩ ጓደኞቿን እየጠየቀች ጉብኝቷን ቀጥላለች። በዚህ መሃል ግን የሁኔታዎችን መቀየር ስታይ የተማርኩበት ትምህርት ቤት ምን ሆኖ ይሆን ብላ ጉብኝቷን ወደ ቀድሞ ትምህርት ቤቷ አደረገች። ዛሬ በጣም ካስደስተኝ ነገር አንዱ የድሮ ኤሌመንታሪ ትምህርት ቤቴን ስራ ዕድልን ወደ መካነ ኢየሱስ እንደገና በማየቴ ነው። በጣም ብዙ ትዝታዎችን እንደገና እንዳስታውስ አድርጎኛል። በተለይ ደግሞ በዛ ወቅት እዛ ግቢ ይሰሩ የነበሩ አባታችን በማግኘቴ በጣም ደስ ብሎኛል። ትምህርት ቤቷን ስታይ በጣም ደስ አላት። የልጅነት ትዝታዋ መጣባት። የተጫወተቻቸውን ጨዋታ እያስታወሰች በትዝታ ነጎደች። የደወሉ ድምፅ፣ ኧረ ሁሉ ነገር። ክፍሏም ገብታ ዴስኳ ላይ ቁጭ ብላ በትዝታ ወደ ኋላ ሄደች። እንደምን አደራችሁልኝ? ሰላም ሀበሻ ሰላም ሰላም ሀበሻ ሰላም ሰላም ሀበሻ ሰላም ሀበሻ ዛሬ ከረጅም ጊዜ የሶሻል ሚዲያ ትውውቃችን በኋላ ፋሲዬን በአካል አገኛታለሁ። ፋሲና ኒኮ የሚል የዩቲዩብ ቻናል አላት፣ ምናልባት ካወቃችኋት። እናም ከረጅም ጊዜ እቅድ በኋላ አውሮፓ ላይ ለመገናኘት ዛሬ አዲስ አበባ ላይ እንግዲህ ሊሳካልን ነው ብዬ ተስፋ አድርጋለሁ። ቆንጆ ቀን እንደምናሳልፍ ተስፋ አድርጋለሁ። አብራችን ቆዩ። ሰላም ሀበሻ ሰላም ሰላም ሀበሻ ሰላም ዛሬ ብዙ ቀጠሮ አድርገው ሳይሳካላቸው ቀርቶ አጋጣሚ ሆነና ሰላም ከጀርመን ፋሲካም ከፈረንሳይ መጥተው አዲስ አበባ ተገኝተዋል። ከፋሲካ ጋር በመገናኘቷ የተሰማት ደስታ ወደር አልነበረውም። ምክንያቱም ሁለቱም የሚተዋወቁት በሶሻል ሚዲያ ነበርና ነው።
አብረው እየተጫወቱ ምሳ በልተው ሰላም ሀበሻ ሰላም ሀበሻ ከለመዱት ለየት ብሎ ያገኙትን ቡና አፈላልን እያዩ እየተጫወቱ ቡናቸውን ጠጥተው ከተማዋን አብረው ለማየት ጉዞ ጀመሩ። ሰላም ሀበሻ ሰላም ሀበሻ ሰላም ሀበሻ ሰላም ሀበሻ ከተማዋን ዞር ዞር ብለው እያዩ የልባቸውን እያወሩ የማይረሱትን ትዝታ በስንቅ ማህደራቸው አስፍረዋል። ጥሩ ጊዜ ነበራቸው። ቀጣይ በሌላ ጉብኝት እንገናኝ። ሰላም፣ ፍቅር ለሀገራችን። ለሰጣችን ጊዜ እጅግ በጣም እያመሰገንኩ ሰናይ ምሽት እንዲሆንላችሁ እየተመኘው የምሰናበታችሁ ሰላማዊት ነኝ። ሰላም ሁኑልኝ። ቻው። ሰላም ሀበሻ